እንዴት ናችሁ የተከበራችሁ የዩቲዩብ ቻናል ቤተሰቦች? በዚህ ቪዲዮ የማኔጅመንት ኤግዛም ጥር ወር ላይ 2017 የነበረውን ፈተና ክፍል 1 ጥያቄዎችን የምናይ ይሆናል። ቪዲዮ ስትጀምሩ ላይክ እንድታደርጉ ለጓደኞቻችሁም ሼር እንድታደርጉና በቪዲዮቹ ላይ ኮሜንት እንድትጽፉ ላለኝ ፈተናው ስለተቃረበ በየጊዜው ቀጣይ ክፍሎችንም ቶሎ እየሰራው በዚህ ዩቲዩብ ቻናል ላይ አስቀምጣለኝ። ስለዚህ ኖቲፊኬሽን እንዲደርሳችሁ ኦል በምትለው በተን ላይ ጫን አድርጋችሁ ኦን በማድረግ በየጊዜው የሚለቀቁ ቪዲዮዎች ኖቲፊኬሽን ቀርቦ እናንተ ጋር እንድታደርጉ እላለሁ። አሁን ቀጥታ ወደ ዛሬው ጥያቄዎቹ ምገባ ይሆናል። ጥያቄ ቁጥር 73 ነው። ራንደም ጥያቄዎቹን ነው የሚሰራው። A consumer buying role which enables her or him to make a buying decisions: A. Initiator, B. Influencer, C. Decider, D. Buyer role. So ከዚያው አንድ ገዢ አንድን እቃ or አንድ ሰርቪስ ለመጠቀም ከፈለገ ያን እቃ እንዲገዛ or ያን ሰርቪስ እንዲያገኝ ውሳኔ መወሰን ከሆነ ይሄ የዛ ለገዢው ምን አይነት ሮል ነው የሚል ነው። so the correct answer is this decider role ነው። ይሄ አንድን እቃ ለመግዛት ዲሳይድ እየወሰነ ነው ማለት ነው። የውሳኔ ነው የሚሆነው። ኢኒሺየተር ሮል የምንለው ደግሞ አንድን እቃ እንዲገዛ የምንነሳሳበት ከሆነ ይሄ ኢኒሺየተር ሮል ብለን የምንጠራው ይሆናል። so ኢንፍሉዌንሰር ሮል የምንለው ደግሞ አንድን እቃ ለመግዛት or አንድን ሰርቪስ ለመጠቀም እየፈለግን or ፈልገን የራሳችን ውሳኔ ከወሰንን በኋላ የሌላ ሰው ሀሳብ or የሌላ ሰው አድቫይስ or ምክር በእኛ ውሳኔ ላይ ተጽዕኖ የሚፈጥር ከሆነ ኢንፍሉዌንሰር ሮል ብለን እንጠራለን። ባየር የምንለው ደግሞ ራሱ ገዢው ይሆናል ማለት ነው። ስለዚህ ትክክለኛ መልስ ስለዚህ ጥያቄ ዲሳይደር ሮል ነው። so the correct answer is choice D። እንግዲህ ኢኒሺየተር ስንል this is what the person who first suggests or recognize the need for a product and in product or and service አስፈላጊነቱ የሚያስፈልግ ሲሆን ለዛ ፕሮዳክት ተነሳሽነት ሲኖር ኢኒሺየተር ሮል ብለን የምንጠራው ነው። ኢንፍሉዌንሰር ሮል የምንለው ደግሞ ቅድም እንዳልኳችሁ አንድን ፕሮዳክት ለመግዛት or አንድን ሰርቪስ ለመጠቀም ፈልገን የራሳችን ውሳኔ ከወሰንን በኋላ የሌላ ሰው ሀሳብ የኛን ዲሲዥን or ውሳኔ አፌክት የሚያደርግ ከሆነ ኢንፍሉዌንሰር እንላለን። ባየር የምንለው ደግሞ የሚገዛ ሰውየው ማለት ነው። so the correct answer is C. Question number 69. Next question. One of the following is a macro environment: A. Suppliers, B. Competitors, C. Publics, D. Economics. so ከዚህ ከተዘረዘሩት ውስጥ ማክሮ ኢንቫይሮንመንት የትኛው ነው የምንለው ነው። እንግዲህ we have micro and macro environment. so ማይክሮ ስንል እንግዲህ ጥቃቅን ፓርቶቹን የያዘ፣ ማክሮ ስንል ደግሞ ትላልቅ ግዙፍ ፓርቱን የያዘ ማለት ነው። so ከዚህ ከተዘረዘሩት ውስጥ ማክሮ ኢንቫይሮንመንት የምንለው ኢኮኖሚክስ ይሆናል ማለት ነው። ሌሎቹ እነኚህ ሳፕላየር፣ ኮምፒቲተር፣ ፐብሊክ እነኚህ ሶስቶቹ ዲስ አር ማይክሮ ኢንቫይሮንመንት ናቸው። እነኚህ በማይክሮ ኢንቫይሮንመንት ስር ናቸው። so በአንድ ኢንዱስትሪ ውስጥ ብዙ ሁሉንም ቢዝነስ ኢምፓክት የሚያደርግ በሁሉም ቢዝነሶች ላይ ተጽዕኖ ሊፈጥር የሚችል ነው ማለት ነው። ዲስ ማክሮ ኢንቫይሮንመንት የምንለው ፎር ኤግዛምፕል የኢኮኖሚክ ኮንዲሽን በቢዝነሶች ላይ በኢንዱስትሪያችን ላይ በምንሰራው ስራ በሁሉም ፓርት ኢምፓክት ይኖረዋል። ፎር ኤግዛምፕል ኢንፍሌሽን፣ አንኤምፕሎይመንት፣ ጂዲፒ ግሮዝ። ሌላ ማክሮ ሌቨል ላይ ያለው ፖለቲካል ኦር ሌጋል፣ ሶሺዮ ካልቸራል፣ ቴክኖሎጂካል፣ ዴሞግራፊክ፣ ናቹራል ፎር ዲስኦርደር ዋት ማክሮ ኢንቫይሮንመንት የምንለው እነኚህ ናቸው። ማይክሮ ስንል ደግሞ በዛ በኢንቫይሮንመንት ኦር በኢንዱስትሪ ውስጥ አንድ ኢንቲቲ ማለት ነው። ፎር ኤግዛምፕል ዲስ ሳፕላየርስ አንድ ኢንቲቲ ነው። ለአንድ ካምፓኒ ኦር ለአንድ ኢንዱስትሪ ራው ማቴሪያል ኦር ኢንፑቶችን የሚያቀርብ ሳፕላየር አንድ ኢንቲቲ ነው። ኮምፒቲተርስም እንደዛው፣ ፐብሊክስም እንደዛው። the correct answer from the given alternative is this economics is a macro environment. so choice D is correct answer. Next question. When a product is readily accessible to potential customers, it is considered as dash utility: A. for, B. place, C. time, D. information. አሁን እዚህ ጋር የተጠየቅነው አንድ ፕሮዳክት ለተጠቃሚዎቹ በፈለጉበት ቦታ ላይ አክሴሲብል እንዲሆን ማድረግ ምን አይነት ዩቲሊቲ ነው የምን ጥያቄ ነው። ስለዚህ ይሄ ለተስዳ ፕሌስ ዩቲሊቲ ብለን የምንጠራው ነው። so here when we say place utility, it is making a product readily accessible to customer. አንድ ካስተመር እንዲጠቀሙ እዛው አካባቢ ያን ፕሮዳክት or ያን ሰርቪስ ዝግጁ ማድረግ ማለት ነው። እንዲጠቀሙ ዝግጁ ማድረግ ካስተመሮቹ በፈለጉበት ሰዓት እንዲጠቀሙ
ሬዲ ማድረግ ኦር ዝግጁ ማድረግ ፕሌስ ዩቲሊቲ ብለን እንጠራለን። ዲስ ኢዝ ዳን ባይ ኢንሹሪንግ ዘ ፕሮዳክት ኢዝ አቫይላብል ኢን ኤ ኮንቬኒየንት ሎኬሽን። ይህን ደግሞ የምናደርገው ካስተመሮቻችን ኦር ፖቴንሻል ኦር ታርጌት ካስተመር ባሉበት አካባቢ ፕሮዳክቶቻችን እዛ መኖራቸውን የምናረጋግጥበት ሲስተም ማለት ነው። ስናረጋግጥ ይሆናል። ፎር ኤግዛምፕል ስቶር በበቂ ስቶር አለ፣ ፕሮዳክታችን በስቶር ላይ በበቂ ሁኔታ አለ ወይ? ኦንላይን ፕላትፎርም ላይ ፕሮዳክቶቻችን የምናስቀምጥ ከሆነ ዲስ ኢዝ ዋት ፕሌስ ዩቲሊቲ ብለን የምንጠራው ነው። ዳዘር ሌሎቹ ፎርም ዩቲሊቲ የምንለው አንድ ፕሮዳክት ስንሰራ በፕሮዳክቶቹ ላይ ዲዛይን የምናደርግ ከሆነ አሰምብሊ ፕሮዳክት የምናደርግ ከሆነ ዲስ አር ዋት ፎርም ዩቲሊቲ የምንለው ነው። ፎር ኤግዛምፕል አንድ እንጨት ስራ የሚሰራ ሰው እንጨቱን በተለያዩ ማሽነሪዎችን ተጠቅሞ መላጊያ ሊሆን ይችላል። የተለያዩ ማሽነሪዎችን ተጠቅሞ ፎርም ያደርግ ከሆነ የፈርኒቸር ስራዎችን የሚሰራ ከሆነ ዳት ኢዝ ፎርም ዩቲሊቲ ብለን የምንጠራው ነው። ታይም ዩቲሊቲ የምንለው ደግሞ አንድ ካስተመር የሚፈልገውን ፕሮዳክት በሚፈልግበት ሰዓት ላይ እንዲጠቀም እዛ ሰዓቱ ላይ ሬዲ ማድረግ ማለት ነው። ፎር ኤግዛምፕል በቀን 24 ሰዓት ወር በሳምንት 7 ቀን ስቶር ላይ ያን ፕሮዳክት የምናስቀምጥ ከሆነ ዳት ኢዝ ታይም ዩቲሊቲ ብለን የምንጠራው ይሆናል ማለት ነው። ኢንፎርሜሽን ዩቲሊቲ የምንለው ደግሞ አንድን ፕሮዳክት ከስተመሮቻችን እንዲጠቀሙ የዛ ፕሮዳክት ዲቴይሉን እየያዘ መረጃ የምናስቀምጥ ከሆነ ዳት ኢዝ ኢንፎርሜሽን ዩቲሊቲ ብለን እንጠራለን። ፎር ኤግዛምፕል አብዛኛው ጊዜ አዳዲስ እቃዎቹን ስንገዛ ያን እቃ እንዴት መጠቀም እንዳለብን ስለዛ እቃ ዲስክራይብ የሚያደርግ ሃው ቱ ዩዝ የሚል ፕሮሲጀራል ነገር የያዘ ወረቀቶቹን ሊሆን ይችላል ማኑዋሎቹን የምናገኝበት ምንስ አለ። ዳት ኢዝ ዋት ኢንፎርሜሽን ዩቲሊቲ ብለን የምንጠራው ነው። ሶ ፍሮም ዲስ ፐርስፔክቲቭ when a product is readily accessible to a potential customer, it is considered as place utility. Therefore, choice B is the correct answer from the given alternatives. The next question is, Ato Gabayo went to a hotel and bought a lunch with reasonable price. The product that he buys is A. Actual product, B. Core product, C. Expected product, and D. Augmented product. So, እዚህ ጋር አቶ ገበዮ ሆቴል ሄዶ በተመጣጣኝ ዋጋ ምሳ ገዝቶ እንደበላ ነው ምነግረን። ይሄ ምን አይነት ፕሮዳክት ወር አቶ ገበዮ የገዛው ምን አይነት ፕሮዳክት ነው የምንለው። ሶ ከተዘረዘሩት ውስጥ አቶ ገበዮ የገዛው it is actual product ይሆናል ማለት ነው። ይሄ ነው actual product ይሆናል። ሶ what does mean actual product? actual product ስንል ምን ማለት ነው? it refers to a tangible item የምታይ የምዳሰስ አይተም ማለት ነው actual product የምንለው። This Ato Gabayo receive and the meal itself, including its feature, for example, type of food, portion size, percentage, and attributes. For example, reasonable price is what? This is what the tangible item or tangible part of this the product. Therefore, this the correct answer is this actual product. And ሌሎቹ core product ምንላቸው ደግሞ ምን ናቸው? This is the fundamental benefit the customer seeks. For example, hunger satisfaction. ለምሳሌ አንድ አቶ ገበዮ ምግቡን ከበላ በኋላ ጠግቧል የሚል ቢሆን ኖሮ ኮር ፕሮዳክት ነው የምንለው። ዳት ሚንስ ሃንግሪ ሳቲስፋክሽን ከጥጋቡ ሳቲስፋይድ ነው በምግቡን ስለበላ ጠግቧል ኦር በበላው ምግብ ሳቲስፋይድ ሆኗል ማለት ዳትስ ኮር ፕሮዳክት ፓርት ይሆናል ማለት ነው። ሶ በዚህ ኬዝ አሁን አቶ ገበዮ የገዛው ፕሮዳክት ኢት ኢዝ አክቹዋል ፕሮዳክት ይሆናል። The other expected product ምንለው ደግሞ these are basic expectations. That means the science, hygiene, service, this all are what expected product parts ናቸው። This is not relevant but broader than that of specific purchase lunch. The other is augmented product ምንለው ደግሞ these are extra perks and for example this ambience, loyalty, reward, and this all are what the example of augmented product and not the main focus here. በዚህ case እንግዲህ ነኝ ፎከስ አይደለም። Since this the question highlights the specific purchase lunch, the answer is actual product. The next question is question number 82. The decision making step which consists of establishing, organizing goals, predicting alternative, and communicating goals is A. Planning, B. Organizing or organization, C. Alternation, D. Controlling. From the given choices, the correct one is that planning. So when we say planning ስንል እንግዲህ አንድን ስራ ከመስራታችን በፊት ኦር
በማኔጅመንት ላይ እንግዲህ ማኔጅመንት የተለያዩ ስቴፖች ይኖራሉ። ፕላኒንግ ስቴፕ አለን፣ ኦርጋናይዚንግ አለን፣ ስታፊንግ አለን፣ ደን ሊደርሺፕ ሊኖር ይችላል፣ ኮንትሮሊንግ ሊኖር ይችላል። የተለያዩ ስቴፖች አሉ። ከዚህ ከተዘረዘሩት ውስጥ እንግዲህ የትኛው ስቴፕ ነው ኤስታብሊሽንግ ኦርጋናይዜሽን ጎል፣ ፕሪዲክቲንግ አልተርናቲቭ ኤንድ ኮሚኒኬቲንግ ጎል ይሄን የያዘ የትኛው ነው የምን ነው? ሶ the correct answer is planning. This one is the correct answer from the given alternatives. So ይሄ planning ምን ነው የሚይዘው? Here establishing organizational goal, that means setting objective for the organization. የኦርጋናይዜሽን ጎሉን ሴት ማድረግ። ሌላ ፕሪዲክቲንግ አልተርናቲቭ ያን ጎል አቺቭ ለማድረግ የተለያዩ አማራጮች አሉ። ከዛ የነኛ አማራጮቹን ኦልተርናቲቭ መንገዶቹን ፕሪዲክት ማድረግ የትኛው ያዋጣል፣ በየትኛው ብንል ይሄን ኦብጀክቲቭ አቺቭ እናደርጋለን፣ አማራጮቹን ማስቀመጥ። ሌላ ኮሚኒኬቲንግ that goals, that means ensuring stakeholders understand that objective. So these activities are key component of the planning function in the management. So planning ላይ ምንድን አለው? እነኚህን ጎል ሴት ማድረግ፣ then strategize ማድረግ፣ ሌላ እያንዳንዱ ስቴፕ አውትላይን ማድረግ አይን በሙሉ የያዘ ነው። Therefore the correct answer is A, planning. This is the part I have in here, and I will come with next part 2 of this 2017 January exam of management. Thank you for watching this until the end. Don't forget to subscribe to my channel, to switch on this bell button to receive updated notification when new uploads are published, and writing constructive comment as well as sharing the videos for your friends. Thank you for watching.